as glass and refined to ultimate purity. This enormous heavenly capital shines, radiating the fullness of God's glory, needing no sun or moon, since the Lord God Almighty illuminates it together with the Lamb Jesus Christ. A soothing river called the Water of Life flows from God's throne through the city center, lined by the tree of life with leaves for healing of the nations. What an awe-dropping panorama, even just hinted at by these depictions. Yet the true sensory experience must far exceed even these elevated images. For in heaven there shall remain not one trace of suffering, tears, grief or pain. አንድን ሙስሊም ወደ ቤቱ ለማድረስ እየሄድን እያለ ወንጌል ለመስከር ፈለጉ። ከዛ በምን ልጀምር እንዴት ልጀምር ሲል ቤቱ ለመድረስ ተቃረበ። ከዛ እሱ እንዲህ አለ፣ በሰንበት ለምን ወደ ቤተ ክርስቲያን ትሄዳለህ ሳይሆን ያለኝ በሰንበት ለምን ስራ አሰራም? እዚህ እኮ ነፍ ስራ አለ። ከዛ ይህ ስብከት ለመጀመር ጥሩ መነሻ ይሆነኛል ብዬ ስለዚህ ነገር እግዚአብሔርን አመስግኜ ገና ለምስክርነት አፌን ስከፍት ለሱ ስልክ ተደወለለት። ከዛ ሰይጣን ነው የደወለው እንዳታነሳው ልል ነበር፣ ግን አሰብኩኝ እንደዛ ብል ኖሮ እሱ ምን ይለኛል የሚለው ተመልከት። ጥሩ ደንበኛዬ ነው የደወለልኝ። ታዲያ እዚህ ጋር ምን ሰይጣን አመጣው? አንተ ራስህ ሰይጣን ነው ይለኛል ብዬ ተው ዝም አልኩ። እና ስልኩን እያወራ ወደ ቤቱ ደረሰና ገባ። ከዛ ተለያየ። እግዚአብሔር ሲሰራ ያው ሰይጣንም በሌላ በኩል እርሱን በመቃወም ይሰራል። ወደ ሰዎች ልብ የእግዚአብሔር ቃል ገብተው እንዳይበቅል ፍሬ እንዳያፈራ በብዙ ነገር ይከላከላል። የዚህ ዓለም የስጋ ነገሮችን እንዲያስቡ በማድረግ ቤተክርስቲያን እንዳይሄዱ በስጋ ቢዚ በማድረግ ብቻ በተለያየ ነገር ምክንያት እየፈጠረ የቃሉ ዘር ከልባቸው ይለቅምና ይወስዳል። ድሮ በኖህ ዘመን እግዚአብሔር ስለሰው አመጽ፣ ስለሰው ክፉ ሐሳብ የዓለምን የምድርን ሰው ሁሉ አጥፍቶት ነበር። ኖህና ቤተሰቦቹ ብቻ ሲቀሩ እነዚህን 8 ሰዎች መጽሐፍ ምንድነው የሚለው? የጽድቅ አድራጊዎች ሳይሆን የጽድቅ ሰባኪዎች ብሎ ነው የሚጠራቸው። እኛ ሁላችንም እናውቃለን ነው በእግዚአብሔር ፊት ሞገስ አግኝቶ እንደጸደቀ እና ኖህና ቤተሰቦቹ አንድ ላይ ተባብረው መርከብ መስራት ሲጀምሩ ሰዎች መጥተው ይጠይቋቸው ነበር። ምንድነው የምትሰሩት? በጣም ትልቅ መርከብ ነው የምንሰራው። ለምንድን ነው የምትሰሩት? እግዚአብሔር የዓለምን ሕዝብ በጥፋት ሊያጠፋ ወስኗል፣ ለዛ ነው የምንሰራው። በጣም ቀልደኛ ናቸው። ዝም ብላችሁ አትድከሙ፣ እስኪ ምንም የሚፈጠር ነገር አይኖርም ይሉት ነበር። መርከብ ማንን ነው የሚያመለክተው? ኢየሱስን ነው አይደል? በኢየሱስ ላሉት ኩነኔ የለባቸውም ይላል። እና እነዛ ሰዎች ከጥፋት ውሃ ለመዳን ያላቸው አንደኛውና ብቸኛው አማራጭ ኢየሱስ ውስጥ መርከብ ውስጥ መግባት ነው ያለባቸው። እነዛ አመፀኛ ሰዎች፣ ክፉ ሰዎች መርከብ ውስጥ ገብተው ቢሆኑ ኖሮ በጥፋት ውሃ ይጠፉ ነበር? አይጠፉም። እና ኖህና ቤተሰቦቹ ብቻ ናቸው ወደ መርከቡ የገቡት። ከዛ ዝናብ ባለማቋረጥ ለ40 ቀንና ለ40 ሌሊት መዝነብ ጀመረ። የዝናብ ውሃ ምንን ነው የሚያመለክተው? የእግዚአብሔር ቃል ነው አይደል? ኢየሱስ አንድ ጊዜ እንዲህ አለ፣ በመጨረሻ የምፈርደው እኔ አይደለም ቃሌ ነው አለ። ልክ ይሄ በጣም ይገርማል። ይሄ በእጃችን የያዝነው መጽሐፍ ቅዱስ ነው። መጨረሻ ላይ ፈራጅ ሆኖ ሊፈርድብን ያለው ማለት ነው። እና የጥፋት ውሃ መጣ። ከመርከብ ውጭ የነበሩ ኃጢአተኞች ሞተው ጠፉ። መርከብ ውስጥ ያሉ ጻድቃን ብቻ ሲቀሩ፣ ከዚያም በኋላ እግዚአብሔር ኖህን ከመርከብ እንዲወጣ ነገረው። ኖህ ወጥቶ እግዚአብሔር መሠዊያ ሰራ፣ መስዋዕትንም አቀረበ። እግዚአብሔር መዓዛውን አሸተተና ደስ አለው። ከዛ በኋላ ቃል ኪዳን ገባ። ዳግም የምድርን ሰው በጥፋት ውሃ አላጠፋም ሲል ቃል ኪዳን ገባ። ከዛ ለቃል ኪዳኑ ምልክት ይሆን ዘንድ ቀሴን በደመና ላይ አደርጋለሁ አለ። እና ኢትዮጵያ ባንዲራ አረንጓዴ፣ ቢጫ፣ ቀይ ከቀስተ ደመና እንደመጣ ነው የሚነገረው። በደንብ አይታችሁ ከሆነ ይመሳሰላል። ግን እሱ መላምት ነውና ተው። ከዛ እግዚአብሔር የዓለምን ሕዝብ ዳግም በጥፋት ውሃ አላጠፋም ሲል ቃል ኪዳን የገባው የሰው ዓመት ስለቆመ ነው እንዴ? አልቆመም። ከኖህ ዘመን ጀምሮ እስካሁን ድረስ የሰው ልጅ ከታናሽነቱ ጀምሮ ለክፋት ያመነዘናል። አሁንም እንዲህ የሚሉ ሰዎች አሉ። ተመልከት፣ ከዛ ድረስ የኛ ወሰን ነው።
ከዚህም ለማስፋት እያቀድን ያለ ነው። አንተ ከየት መጥተህ ነው ብሎ እዚህ ልስራ የምትለው? አሁን ችግር ሳይፈጠር ቶሎ ወደ መጣይበት ሂድ የሚሉ ሰዎች አሁንም አሉ፣ እዚህም እዛም አሉ። ግን በምሕረቱ ባለጠጋ ስለሆነ ያው ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በሆነ ጊዜ ከክርስቶስ ጋር ሕይወትን ሰጠን እና እኔ ዝም ብዬ ቁጭ ብዬ የእግዚአብሔርን ፍቅር ሳስብ ልቤ ይቀልጣል። ስለ መንፈሳዊ ነገር በጥልቀት ሳስብ እዚህ ምድር ላይ ያለው መንግስተ ሰማያት እንዳለው ያህል ነው የሚሰማኝ። የቀድሞ አስተማሪዎቻችን ይህንን የምስራችን ወንጌል አይደለም የሰበኩልን። ዝም ብለው በሙሴ ወንበር ላይ ተቀምጦ ይህን አድርግ ያን አድርግ እያሉ ትእዛዝ መስጠት ነው ስራቸው። እኛ ተራራ ወጥተን እንድንጸልይ ይነግሩናል። ከዛ እኛ ወደዛ ሄደን ጣጥሬ እየበላን ስንጸልይ ስንጾም ስንደክም፣ እነሱ ግን ባለ 5 ኮከብ ሆቴል ገብቶ ስጋ ነው የሚበሉ። ያው ብዙውን ጊዜ ተቀደሱን ይሉናል። ይሄ በመጽሐፍ የኢየሱስ ክርስቶስን ስጋ አንድ ጊዜ በማቅረብ ተቀድሰናል የምንለው መቀደስ አይደለም፣ የእነሱ የተለየ ነው። እና በጣም ርቧችሁ ማለት ነው ኪሳችሁ ውስጥ ትንሽ ገንዘብ ካለ ጥሩ ምግብ ቤት ለመግባት ድፍረት አይኖራችሁም ማለት። ያ ብትገቡም እንኳን ወደ አስተናጋጁ ትቀርቡና ዝቅ ባለ ድምፅ የምግቡ ዋጋ ስንት ነው ትላላችሁ። ከዛ እሱ የጠራው ቁጥር ኪሳችሁ ውስጥ ካለው ገንዘብ ይበልጥ ከሆነ ምንድን ነው የምታደርጉት? ያው ደንግጣችሁ እዚህ ቤት ምግብ በጣም ይወደዳል ማለት የለባችሁ። ከዛ እሺ ጥሩ ነው ትሉና እጄን ታጥቤ ልምጣ ብላችሁ በዛው ወጣችሁ መሄድ ነው ያለባችሁ። ልክ እንደዚያው ግን ኪሳችሁ ውስጥ ብዙ ገንዘብ ካለ ያው ጥሩ ምግብ ቤት ለመግባት የፈለጋችሁትን ምግብ መርጣችሁ ለመብላት እንዲሁም ደግሞ ጮክ ብላችሁ ለመናገር ድፍረት ይኖራችኋል። ልክ እንደዚያው ማለት ነው ወደ እግዚአብሔር መንግስት ሰው የእግዚአብሔርን ጽድቅ ለብሶ ሲሄድ እዛ በእስራኤል ነገድ ብዛት ልክ 12 መግቢያ በሮች ናቸው ያሉ። ከነዛ ወደ አንዱ ሲቀር በሩ አውቆ ነው የሚከፈትለት። ከዛ ወደ ውስጥ ገብቶ ከጌታ ጋር ለዘላለም በደስታ ይኖራል። አሜን። ግን የራሳቸውን ጽድቅ ይዘው የሚመጡ ሰዎች ወደዛ ለመግባት ድፍረት አያገኙም። ዛሬ ብዙ ሰዎች ወደ እግዚአብሔር መንግስት ለመግባት ምን ላድርግ ይላል። ምን ጥሩ ስራ ልስራ? ለአንዲት እናት የእግዚአብሔርን መንግስት ምስጢር ስነግራት ሰማችና እንዲህ አለች፣ እናንተ አዲስ ትውልዶች አውቃለን ብላችሁ አታውሩባት፣ ያለኛ ስራ ምን የሚሆን ነገር አለ አለች። እሷ ከእግዚአብሔር ቃል በላይ በራሷ ሀሳብ ነው የምታምነው። እዚህ በከተማችን ላይ ማለት ነው የሁለት እግርና የሶስት እግር ተሽከርካሪዎች ዋና መንገዶችን እንዲጠቀሙ የትራፊክ ህግ አይፈቅድም ማለት። ስለዚህ እነዚህ ተሽከርካሪዎች በጣም ቅርብ የሆነውን መንገድ ውስጥ ለውስጥ መንገድ እየተጠቀሙ በርቀት እንዲሄዱ ነው የሚደረጉ። ከዚህ የተነሳ ብዙ ሰዎች ይበሳጫሉ፣ ያጉረመርማሉ። እነዚህ ሰዎች አሁን ይህን ህግ ብለው ነው እንዲያወጡት እያሉ ህግ አውጪዎችን ይረግሟቸዋል። እና ስለዚህ ነገር እያወሳን ከአንድ ወንድም ጋር እየተነጋገርን እያለ እኔ እንዲህ አልኩት፣ ከሙሴ ህግ አርነት ላወጣን ለጌታ ለኢየሱስ ክብር ይሁን። ህግ እኮ ነፃነት አይሰጥም። አንተ እንደምትፈልገው ሳይሆን ህጉ እንደምትፈልገው ብቻ እንድትሆን ነው የሚፈቅደው አለ። በሙሴ በኩል ህግ እንደመጣ በኢየሱስ ክርስቶስ ደግሞ ጸጋ እንደተሰጠ ከሙሴ በፊት ህግ እንዳልነበረ የህሊና ዘመን እንደነበረ ሲነግርለት እሱ እንዲህ አለ፣ ታዲያ ህግ ካሌለ ለምንድን ነው ቃየል ወንድሙን አቤልን ሲገለው እግዚአብሔር የጠየቀው አለ። ግን በመጨረሻ ልንግባባ ይቻልነው ያው በሙሴ በኩል የተጻፈ ህግ ለእስራኤላውያን የተሰጠው። ከዛ በፊት ግን ህግ እንዳልነበረ መስማማት ችለናል። ከዛ እኔ የጠየኩት ለምንድን ነው እግዚአብሔር የአቤልን መስዋዕት ተቀብሎ የቃየልን ደግሞ ያልተቀበላል? ከዛ እሱ ምንድን ነው ያለኝ? አቤል ከልቡ ስለሰጠ ነው እግዚአብሔር የተቀበለው አለ። ያው እሱ የሚያስበውን ነው የተናገረው። መጽሐፍ እንደዛ ይላል እንዴ? አይደለም። በተለይ የእግዚአብሔርን ቃል በእግዚአብሔር ቃል ነው መተርጎም ያለብን እንጂ በራሳችን ሀሳብ አይደለም። እኔ እዚህ ማናም ባይብል ኮሌጅ ከመማሬ በፊት የእግዚአብሔርን ቃል በራሴ ሀሳብ ተረጉም ነበር። እኔ ሳስበው ይህ ቃል ይህን ለማለት ፈልጎ ይመስለኛል በማለት ግን ያ ስህተት ነው። ልክ ለሁሉም ወንዶች ሚስቶች እንዳሏቸው ሁሉ ብሉይ ኪዳንም የአዲስ ኪዳን ጥላ ነው። በአዲስ ኪዳን ላይ ስለ አቤልና ስለ ቃየል ምንድን ነው የሚለው? አቤል ከቃየል ይልቅ የሚበልጥ መስዋዕት ዕብራውያን መጽሐፍ ላይ ነው።
አቤል ከቃየል የሚበልጥ መስዋዕት አቀረበ። እግዚአብሔርም ስለ መስዋዕቱ ሲናገር ጻድቅ እንደሆነ መሰከረለት። ሞቶም ሳለ በመስዋዕቱ እስካሁን ድረስ ይናገራል ይላል። እዚህ ጋር መስዋዕቱ ይላል እንጂ አቤል ጥሩ ሰው ነው፣ ቃየል ደግሞ ክፉ ሰው ነው አላለም። እዚህ ጋር ትኩረት ማድረግ ያለባችሁ እግዚአብሔር ሰውን አይቶ አይደለም መስዋዕትን የሚቀበለው፣ መስዋዕትን አይቶ ነው ሰውን የሚቀበለው። አቤል ምን አይነት መስዋዕትን ያቀረበው? ከበጎች በኩራትና ከስቡ። ይህም ኢየሱስን ነው የሚያመለክተው። ኢየሱስ በኩር የእግዚአብሔር ልጅ ነው፣ የእግዚአብሔር በግም ነው። ስለዚህ አቤል ኢየሱስ ያደረገውን ብቻ ነው ይዞ የቀረበው። እኛም ማለት ያለብን እግዚአብሔር ወደ አንተ ይዘን የምንቀርበው ምንም ነገር የለኝም፣ ኢየሱስን ብቻ ይዤ እቀርባለሁ፣ እሱን ተመልከትና ተቀበለኝ ነው ማለት ያለብን።